ፍቅር ይዞ ያውቃል? አፈቅራለሁ ግን ቶሎ ሰለቻለሁ። ኧረ ተው እውነት ለዛ ነው እስካሁን ያላገባሁት። በዚህ አጋጣሚ ማስታወቂያ እንስራ እዚህ እንደ ነፃ ነኝ ያልከው? አዎ እንትና አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረውን የሥራ ውል አቋርጧል። አዲስ አበባ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን ከስራ ማገዱን ዛሬ ህዳር 30 ቀን 2018 በሰጠው መግለጫ አስታውቋል። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ እየተሰራጨውን ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ ነው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል የዜና አቅራቢነት የሶፊ ሾው የመዝናኛ ዝግጅት አዘጋጅ አቅራቢ እንደነበር ገልጿል። ይሁን እንጂ ከህዳር 29 2018 ዓ.ም በተለያዩ ማህበራዊ ሚዲያ መድረኮች ላይ በድምጽ በጽሁፍና በተንቀሳቃሽ ምስል ጨምሮ የተደገፈ መረጃ ሲያዘዋውር መታየቱን አረጋግጧል። አሻም ሚዲያ ይህን መረጃ ተከትሎ ሶፎንያስ ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጭ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም። ድርጅቱ በመግለጫው የኢትዮጵያን ባህል፣ ወግ፣ የህብረተሰቡን እሴት፣ ሃይማኖት የሚያከብር ኤዲቶሪያል መርህ እንደሚከተል አጽንኦት ሰጥቷል። በመሆኑም ጋዜጠኛው የተሰራጨበት ድርጊት የሚዲያውን ኤዲቶሪያልም ሆነ ማህበረሰቡን እምነትና እሴት የሚጻረር በመሆኑ ድርጊቱን በጽኑ እንደሚያወግዝና ተቋሙንም እንደማይወክል አስታውቋል። በመጨረሻም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን በፈጸመው ከባድ ማህበራዊ እሴትና ኤዲቶሪያል ጥሰት ምክንያት የነበረውን የሥራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጡን አስታውቋል። ሲሰራቸው የነበራቸውን የድምጽ ሪከርዶችና አንዳንዶቹን ከኛ መረጃ ጋር ያይዘንላችኋል። ካዱ ካዳማ ደህና ነህ? ደህና ነኝ ያለው አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራት አለን አለ እንዴት ነህ? ደህና ከሰዓት ነበር ልነሳ ያሰብኩት ሰው ይመጣብኛል በሰዓት የጠራው ሰው አለ። ይቻላል። እሺ ግን ቶሎ በላ ወይ ታድራለህ መጣ እንጃ ከተመቸኝ በርግጥ ቅርብ ነው፣ የአንድ ሰዓት መንገድ ነው። አይ ማደር ቢቀርብኝ እመለሳለሁ። ችግር የለም። እንደሱም ትችላለህ። ቃሊቲ ነው መኪና የሚገኘው? ኧረ አለ ቃሊቲ ብትሄድ የአንድ ሰዓት መንገድ አይደል? ሞልቷል አይደል? ከቃሊቲ ነው አንድ ሰዓት? አዎ ቃሊቲ ጋር ሄደህ ብትሳፍር አንድ ሰዓት ነው። ከቃሊቲ ማለት ነው። ቀጥታ አዳማ አዲስ አበባ መውጫ ወይ ደግሞ አዳማ መግቢያ ያደረጋ ፍራንኮ አለ። እዛ ጋር እንደወጣ ደውል። አላውቀውም ፍራንኮ ራሱ መኪናው መጥቶ የሚወርደው እዛ ጋር ነው። ኦኬ ታይቃለህ። ችግር የለም። በቃ ፍራንኮ ጋር እንደደረሰ ፍራንኮ ተነሳ እስከ 9 ነው። ስምንት ሰዓት ቦታ እስከ 9 ካስራለህ። ከቃሊቲ 8 ሰዓት ከተነሳ ነው 9 ሰዓት መድረስ ነው። አሁን አዲስ አበባ ራሷ ክራውድር ስለሆነች በጊዜ ብትነሳ ጥሩ ነው። ቃሊቲ 8 ሰዓት ብትደርስ እሺ እንደዛ እንጂ ያው ቅርብ ነው። አይወይ ነው ግን እንደ ወይ አቦ እና በቃ ይኸው እሺ ወይ ተሽታስ ነው። ሄሎ ኦኬ እንዴት ነህ? ወይ ልነሳ ነበረ መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ ኧረ አለ። ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ። በቃሽ እመጣለሁ። በቃ እንዳልኩህ ስልክ ይሰራል አይደል? ያው እየሰራህ ነው። እሺ ታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍ እና ታጥቶ ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። እራት ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን። ደስ ይለኛል። ይቻላል። እሺ ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይልል ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ ሶፊሻ ወይ ኪሻ የት ደረስክ? ቃሊቲ እየደረስኩ ነው። ገና ከአዲስ አበባ ልወጣ? እንዳይወቅ ነገሩ። አይ ስለምታደርግ ችግር የለውም ትደርሳለህ። ፏ ብለሃልና
ኧረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ፣ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልጋል። ለዛ ነው። እና ግቢው ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከላይ እሱም ወንድ ነው፣ ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው፣ አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር እንዳይደክም ታዲያ ነግሬዋለሁ እኮ ለእሱ እንዳይደክም። ኧረ ምንም ችግር የለም። እሺ እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ። አዎ እሺ እሺ። ወይ ፍቄ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? አዎ። ኦኬ ተሻዛው አደባባዩ ጋር ማለት ነው? የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቃ እያወራሁህ ልምጣ ዝም ብዬ? አዎ እሺ። የት አለ? ቆይ ኮሜርሻል ጋር ከሆንክ ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየኸው ቲሸርት ነው። ፒንክ አድርገህ ነው የምትዞረው? አዎ ፒንክ አድርጌ ነው የምዞረው። የት አለ? የቱ ጋር ነው ያለው አንተ ራስህ? ንግድ ባንክ ጋር። ታዲያ እኔ ቆሜያለሁ። የት አለ? ንግድ ባንኩ ጋር? ኧረ የለም። ኤቲኤም የሚያወጡ ይታየዋል። ያው አገኘው ብሎ ሲሄድ እነሱ ደግሞ ተሰብስበው ተዘጋጅተው ጠብቀው ያው በተወሰነ መንገድ መልኩ መተውታል። እሱም ለማምለጥ ሞክሮ አምልጧል ማለት ነው።